ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ ቅዳሜ መረጃዎችን እናልፋለን። በመጀመሪያም ተጠናክሮ በቀጠለው ዘመቻ አንድነት የአማራ ፋኖ በወሎ ቤተ አማራ ምዕራብ ወሎ ኮር ዳግም ክተትም ወራኢሉ ክፍለ ጦር ዛሬ መጋቢት 13 2017 ዳግም ክተት ወራኢሉ ክፍለ ጦርም በተሰዋው ጀግናችን ወንድማችን ስም የተሰየመችው ተማም ብርጌድም ከንጋቱ 12 ሰዓት ጀምሮ የገዢውን ዙፋን አስጠባቂ ጥምር ጦር ላይ የጥይት በረዶ በማዝደም ቁም ስቅሉን አስጥተው በርካታ ሙትና ቁስለኛ አስታቅፈው ወደ መጣበት እንዲመለስ አድርገውታል። በዚህ ከባድ ተጋድሎ ውጊያ ላይ ከጠላት ከ10 በላይ የሚሆኑት የተደመሰሱ ሲሆንም ለጋሂድ ወረዳ ላይ ተመድቦ ከመጣ 4 ወራት የሚሆነው የፖሊስ ዋና አዛዥ ጨምሮ 12 ቁስለኞችም በማድረግ ታላቅ ድልም ተጎናጽፈዋል። በሌላ የተጋድሎ ቀጠና በመሃል ሳይንት ወረዳ አማራ ሳይንት መቅደላ ክፍለ ጦር ባደረገው ከባድ ውጊያ የሚሊሻና አድማ ብተና አባላት ላይ ከባድ የሆነ ጉዳት በማድረስ ታላቅ ድልም ተጎናጽፈዋል። በደቡብ ወሎ ዞን በመሃል ሳይንት ወረዳ መጋቢት 12 2017 ከንጋቱ 1 ሰዓት ጀምሮ እስከ እኩለ ቀን ድረስ በተደረገው ውጊያም የብአዴን ተላላኪ በሆኑ የሚሊሻና አድማ ብተና ወዳደር አባላት ላይ ከባድ የሆነ ሰብአዊና ቁሳዊ ውድመትም አድርሰውባቸዋል። ውጊያው የተካሄደውም በወረዳው ወጀድ እና ወርቅ ማውጫ በተባሉ 2 ቦታዎች ላይ ሲሆንም በዚህም በርካታ ቁጥር ያላቸው የአድማ ብተና የሚሊሻ አባላት ሙትና ቁስለኛ መደረጋቸውም የአማራ ፋኖ በወሎ ቤተ አማራ ምዕራብ ወሎ ኮር አማራ ሳይንት መቅደላ ክፍለ ጦርም ትሮኖስ ብርጌድም ገልጸዋል። የሚሊሻና አድማ ብተና አባላት ከትሮኖስ ብርጌድ ጋር ውጊያውን ያደረገ ራሱን መከላከያ ሰራዊት ብሎ የሚጠራው ጸረ አማራ ቡድን በሚሰጣቸው የከባድ መሳሪያ ሽፋን ታግዘው ቢሆንም ነገር ግን ከወደ ፋኖ የተሰነዘረባቸው የጸረ ማጥቃት እርምጃ መቋቋም ባለመቻላቸው ሙትና ቁስለኛ ከመሆንም የተረፉት እግሬ አውጪ ብለውም ፈርጥጠዋል። የአማራ ሳይንት መቅደላ ክፍለ ጦር ክንፍ የሆነው ሼህ ሁሴን ጅብሪልም ብርጌድ ባደረገው ተከታታይ ተጋድሎ ትናንት ኮርቤን እና ደብረ ዘይት ከተማን በቁጥጥር ስር መዋልም ተችሏል። በትላንት የምዕራብ ወሎ ኮር ውጊያ በርካታ ቁጥር ያለው የነፍስ ወከፍ ክላሽንኮቭ መሳሪያና ተተኳሽ መማረክም ተችሏል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል። በዚህ ዘመቻም ፋኖ ጎንደር ከተማ ገብቷል። የአማራ ፋኖ አንድነት በጎንደር የፋኖ ኃይሎች በዚህ ሰዓትም ጎንደር ከተማ በመግባት 2 ክፍለ ከተሞችን በመቆጣጠር የአገዛዙ ኃይሉን እየመታ ይገኛል። ወደ ቀጣይ መረጃ ስናልፍም የሱዳን ጦር ፕሬዝዳንቱን ቤተመንግስትን መልሶ መቆጣጠሩን የሀገሪቱ ጦርነት አቅጣጫም ይቀይራል። የሱዳን ጦር ወታደሮች የፕሬዝዳንት ቤተመንግስት መቆጣጠራቸውን ተከትሎም በዋና ከተማ ካርቱም የሚያሳዩት ፈንጠዝያ እንዲሁም በቅርብ ወራት ውስጥም የተለያዩ ግዛቶች መቆጣጠራቸውን ወሳኝ ማጥቃት እርምጃ ላይ መሆናቸውንም ያሳያል። የሱዳን ጦር ኃይሎችም በጦርነቱ መጀመሪያ ላይ ዋና ከተማይቱን መቆጣጠራቸውን ተስኗቸው ከፈጥኖ ደራሽ ኃይሉ ጋር እጅ ፍልቅቅ ለማውጣትም ለ2 ዓመት ሲዋጉም ቆይተዋል። አሁን የፕሬዝዳንቱ ቤተመንግስት በእጃቸው አስገብተዋል። የተቀረውን የዋና ከተማዋን ክፍል ደግሞ በቁጥጥራቸው ስር ለማዋልም እየተዋጉ ነው። ይሁን እንጂ ጦርነቱን ለማሸነፍ በጣም ሩቅ መንገድ ላይ ናቸው። ታሪካዊው የሪፐብሊካኑ ቤተመንግስት የሀገሪቱ ስልጣንና ሉዓላዊ ምልክት ነው። ወታደራዊ የሀገሪቱ መንግስትም ቅቡልነት ያለኝን የሀገሪቱን ብቸኛ ገዢ እኔ ነኝ ለሚለው ትርክቱ እንዲሁም ከአሸባሪ ሚሊሻዎች ጋር እየተዋጋ ስለመሆኑ ታምራቱ ነው የቆመ ነው። ከዚህ ሁሉ ባለፈው ዳግም ቤተመንግስቱን መቆጣጠር መቻልም ስልታዊ ድል ነውም ተብሏል። የሱዳኑ ጦር ከካርቱም አቅራቢያዎች አማጽያኑን ካስወገደ በኋላ ሰራዊቱ አብዛኛውን የከተማዋን መሃልም ተቆጣጥሮ የፈጥኖ ደራሹ አማጽያን ተዋጊዎቹን ከመንግስት ተቋማት እንዲሁም ከወታደራዊ ጀነራሎች ዋና መስሪያ ቤት እንዲርቅም ለማድረግ እየተዋጉ መሆኑን የሰራዊቱ ቃል አቀባይ ተናግረዋል። ይህ ማለት ፈጥኖ ደራሽ ኃይሉ ምንም እንኳን ተዋጊዎች አሁንም በካርቱም ቢገኙ ዋና ከተማዋን መቆጣጠር ግን አቅቷቸዋል። ይሁን እንጂ የጦርነቱ ቀጠናው ምን ያህል ከዋና ከተማዋ ካርቱም ፈቀቅ እንዳለም እስካሁን ግልጽ አይደለም። የፈጥኖ ደራሽ ኃይል ተዋጊዎቹ አሁንም በመሃል ከተማ ዙሪያ ተበታትነው የሚገኙ ሲሆንም በአውሮፕላን ማረፊያው በከፊልም ሰፍረዋል። ከቤተ መንግስቱ በስተደቡብ ያለው ግዛትም በቁጥጥራቸው ስር እንደዋሉ ናቸው። ሰራዊቱ በከተማዋ የተቀሩትን የፈጥኖ ደራሽ ኃይሎችም ለማስወጣት ሲሞክር ደም አፋሳሽ ውጊያ ይካሄዳል ተብሎም ይጠበቃል።
የፈጥኖ ደራሽ ኃይልም ምንም እንኳን የመከላከያ ኃይሉ ቢደክምም መልሶ ማጥቃት እንደሚችልም ከወዲሁ ያሳዩታል። በቤተ መንግስቱም በሰው አልባ አውሮፕላኖች በመጠቀም ጥቃት በማድረስ በርካታ የሱዳን ጋዜጠኞችና የጦር መኮንኖችንም ገድለዋል። የሱዳን ጦር ዋና ከተማ ሙሉ ድሉን ከተቀዳጀች የጦርነት አቅጣጫ ይቀይረዋል፣ አሊያም በሁለቱም ተፋላሚ ወገኖች መካከል የግዛት ክፍል በመፍጠር የበለጠ ልዩነትን ያሰፋዋል ተብሎም ይገመታል። በጄኔራል መሐመድ ሐምዳን ዳጋሎ ወይም ሄምቲ የሚመራው የፈጥኖ ደራሽ ኃይልም ጦርም በምዕራብ ሱዳን አብዛኛው የዳርፉርን ክልልንና አንዳንድ የደቡብ ክፍሎችንም ይቆጣጠራል። በጦር ኃይሎች አዛዥ ጄኔራል አብዱል ፈታህ አልቡርሃን የሚመራውና በአገሪቱ ወታደሮች የሚደገፈው መንግስትም በበኩሉ ምስራቃዊና ሰሜናዊ ሱዳንን ይቆጣጠራል። እንደ አውሮፓውያን አቆጣጠር ሚያዝያ 2023 በመካከላቸው የነበረውን የስልጣን ሽኩቻ ወደ እርስ በርስ ጦርነት ከማምራቱ በፊትም ሁለቱ የጦር አዛዦች በጋራ መፈንቅለ መንግስትም አካሂደው ነበር። ሰራዊቱ ካርቱምን መቆጣጠሩ በፈጥኖ ደራሽ ኃይል የተወሰደውን ማዕከላዊ ሱዳን ሙሉ በሙሉ መቆጣጠርም ያስችለዋል። ምናልባትም ይህ ድል የሱዳን ጦር በጄኔራል ሐምቲን ጠንካራ ይዞታ በሆነው ዳርፉር በተለይም ለአንድ ዓመት ያህል በፈጥኖ ደራሽ ኃይሉ ከበባ ውስጥ ያለችውን ኤልፋሸር ነፃነትን ለማውጣትም እንዲነሳሳ ያደርግ ይችላል። ጉዳዩን በቅርብ ላይ የሚከታተሉ ታዛቢዎችም እንደሚሉት ከሆነ ሁለቱም ተፋላሚ ወገኖችና ደጋፊዎች ጠንካራ ድጋፍ ባላቸው ይዞታዎች ላይ ብቻ ተገድበው በቆዩ ቁጥር ሱዳን ወደ መከፋፈል ልታመራ ትችላለች። የፈጥኖ ደራሽ ኃይሉ በሚቆጣጠራቸው አካባቢዎች ትይዩ መንግስት ለመመስረትም አጋር ቡድኖችን በኬንያ ዋና መዲና ናይሮቢ በመሰብሰብ የፖለቲካ ቻርተር እና ህግ መንግስትም ተፈራርመዋል። ዓላማው በጦር ሜዳ ድል ባይቀናውም ተገዳዳሪ ኃይል ሆኖ እንደሚቀጥልና አገሪቱን ለመቆጣጠር ያለው ፍላጎት አሁንም እንደማይቀንስም ለማሳየት ነው። በዚህ ደም አፋሳሽ የእርስ በርስ ጦርነት የሱዳን ከፍተኛ ሞት፣ ውድመትና ሰላማዊ ዜጎች ላይ የሰብአዊ መብት ረገጣ ደርሶባቸዋል። የተባበሩት መንግስታት ድርጅት በአገሪቱ ያለውን ሁኔታ ከዓለም የከፋ ሰብአዊ ቀውስ ሲልም ገልጾታል። ከ12 ሚሊዮን በላይ ሰዎች የሚኖሩባት ቤታቸውን ለቀው ለመሰደድ የተገደዱ ሲሆንም በሚሊዮን የሚቆጠሩ ደግሞ ለአስከፊ የምግብ እጥረት ተጋልጠዋል። የአገሪቱ የተወሰኑ ክፍሎችም ለረሃብ ተዳርገዋል። በፈጥኖ ደራሽ አማጽያን ከፍተኛ ዘረፋ የተፈጸመባት እና የሱዳን መንግስት እርዳታ ላይ እግድ ተጥሎባት የነበረችው ካርቱም በቅርብ የረሃብ ወላፈን ይገረፋታል ተብሎም ይሰጋል። ስለዚህም በከተማ ውስጥ ያለው ኃይል አሰላለፍ ለውጥም ሰብአዊ ሁኔታዎች ላይም ትልቅ ለውጥ ሊያመጣ ይችላልም ተብሏል። የተባበሩት መንግስታት ድርጅት ኃላፊዎች ሁለቱም ተዋጊዎች የአስቸኳይ ጊዜ እርዳታን በማደናቀፍም ይከሷቸዋል። ምንም እንኳን ተቺዎች ፈጥኖ ደራሽ ኃይልን ነጥለው በጅምላ አስገድዶ መድፈርና የዘር ማጥፋት ወንጀል ቢከሱም ሁለቱም ተዋጊዎች በጦር ወንጀልም ይወነጀላሉ። የሱዳን ጦር የፕሬዝዳንቱ ቤተ መንግስት ማስመለሱንም ለሰፊ ወታደራዊ ድል ትልቅ ማሳያ እንደሚሆንም ተስፋ ይደረጋል። ወደ ቀጣይ መረጃ ስናልፍም የእስራኤል መከላከያ ሚኒስቴር ሐማስ የተቀሩትን ታጋቾች ሙሉ በሙሉ እስካለቀቀ ድረስ ወታደሩ በጋዛ ተጨማሪ ቦታዎችንም እንዲያወድም እንዲሁም የተወሰኑ ክፍሎችን በቋሚነት እንደሚይዝም ዝተዋል። እስራኤል የሀገራቸው ወታደሮች በጋዛ የጀመሩትን የእግረኛ ጦር ጥቃትም በሕይወት ያሉ እና የሞቱት ታጋቾች እስኪመለሱ ድረስ አጠናክረው እንደሚቀጥሉም ተናግረዋል። በጋዛ ከሚገኙት 59 ታጋቾች መካከል 24ቱ በሕይወት አሉ ተብሎ የሚታመን ሲሆንም ሁለተኛው የተኩስ አቁም ስምምነት ላይ የተደረገው ድርድር ውጤት ባለማሳየቱ እጣ ፈንታቸውም አጠራጣሪ ሆኗል። ከጥር ወር ጀምሮ ሲተገበር የነበረው የተኩስ አቁም ስምምነት በዚህም ሳምንት እስራኤል በጋዛ ላይ የጀመረችውን የምድር ዘመቻና የቦምብ ጥቃትም ተከትሎ በይፋ አብቅቷል። በጋዛ ሰርጥ ያለው ሁኔታም አስመልክቶ የተባበሩት መንግስታት የፍልስጤም ስደተኞች ኤጀንሲ ባልደረባ ሳም ሮዝም በመላው ጋዛ ፈጽሞ ተስፋ አስቆራጭ ነገሮች ናቸው የሚከሰቱት፣ በጣም አሳዛኝ ሲሉም ተናግረዋል። እስራኤልና አሜሪካ ሐማስን የተኩስ አቁም ስምምነቱን ለማራዘም የቀረበውን ሀሳብ ውድቅ አድርገዋል ሲሉም ከሰዋል። ሐማስ በበኩሉም ከአደራዳሪዎች ጋር ሙሉ ኃላፊነትና ታማኝነት እየታየው አይደለም ብለዋል። ይሁን እንጂ ካትዝ ዓርብ ዕለት በሰጠው መግለጫ ሐማስ በእንቢታውን በቀጠለ ቁጥር በእስራኤል ስር የሚቆዩ ግዛቶች እየጨመረ ይሄዳሉ ብለዋል። ካትዝ አክለውም አገራቸው አሁንም በዩናይትድ ስቴትስ ልዑክ
ስቲቭ ዊትኮፍ የቀረበው ምክረ ሀሳብ ላይ በሕይወት ያሉና የሞቱ ታጋቾች በመካከል የተኩስ አቁም ኑሮ በሁለቱ ዙሮችን መለቀቅ በሚለው ሀሳብ ተስማማለችም ብለዋል። ካትዝ ታጋቾቹ እስኪለቀቁና ሐማስ እስኪሸነፍ ድረስ በአየር በባህርና በየብስ ውጊያዎች በማድረግ ትግሉን እናጠናከራለን ሲሉም ጽፈዋል። የመከላከያ ሚኒስትሩ በተጨማሪም እስራኤል የዩናይትድ ስቴትስ ፕሬዝዳንት ትራምፕ በጋዛ ነዋሪዎች በፈቃደኝነት የማዘዋወር እቅድ ተግባራዊ ታደርጋለችም ብለዋል። ትራምፕ ሀገራቸውን የጋዛ ሰርጥ እንደገና እንድትገነባና 2 ሚሊዮን ፍልስጤማውያን በዘላቂነት ለማንሳትም እንደሚፈልጉ ተናግረው ነበር። የፍልስጤም ባለስልጣንና ሐማስ ጋዛ አትሸጥም ሲሉ የመንግስት ድርጅትን በበኩላቸው ማንኛውም ዜጋ ከሚኖርበት ግዛት በግዳጅ ማፈናቀል በዓለም አቀፍ ሕግም የተከለከለና ከዘር ማጽዳት ጋርም አቻ ነው ሲሉም አስጠንቅቀዋል። በአሜሪካ በኳታርና በግብፅ የተመራውና ለወራት የዘለቀው የድርድር የተኩስ አቁም ስምምነትም በ3 ደረጃዎችም አቅርበዋል። እስራኤልና ሐማስ እርቁን ስምምነት ከመጀመሪያው ምዕራፍ ባለፈ እንዴት መወሰድ እንዳለባቸውም መስማማት አልቻሉም። አሜሪካና እስራኤል የመጀመሪያውን የተኩስ አቁም ስምምነትም ለማራዘም ባቀረቡት ሀሳብ ምክንያትም ድርድሩ ባለበት ሊቆም ችሏል። ሐማስ ለውጡን ውድቅ በማድረግ እስራኤል ከስምምነቱ ለመሸሽ ያደረገችው ግልጽ ሙከራ ነው ብለዋል። የእስራኤል መንግስት ቃል አቀባይ ዴቪድ ሜንሰርም ሐማስን በወንጀል ቡድን እያንዳንዱ ታጋቾችን ለማስለቀቅ ስምምነቱን ውድቅ አድርገዋልም ብለዋል።